ትልቁ ዳቦ ሊጥ ሆነ እንዲሉ ነው ከዩናይትድ ስቴትስ አሜሪካ የምንሰማው ዜና። በእስራኤልና በኢራን መካከል የተጀመረው የህልውና ጦርነት ሁለቱም እንደሚያቀርቡት እንደው በመጨረሻ ዛሬ በ12ኛው ቀን ያውም በዩናይትድ ስቴትስ አሜሪካ ፕሬዝዳንት አጋፋሪነት ሲቆም ትልቅ ጥያቄ ተነስቷል። ዝናው ናኛው ብዙ የተወራለት ከ13000 ኪሎ ግራም በላይ የሚከብደው ቁመቱ 6 ሜትር የዘለገው አፍንጫው እንደ መርፌ ሾለውና ጂፒኤስ የተገጠመለት ሰርስሮ ገብና ፈንቅሎ አውዳሚ ብሎክባስተር እስካሁን ድረስ በዓለማችን ተፈጥሮ መኖሩ እንጂ በተግባር በጦርነት ሜዳ በግዳጅ ላይ ተሞክሮ ማያውቀው ዝነኛውና ተፈሪው ቦምብ ያውም አሜሪካ እጅግ ከምትኮራበትና ሌላ የትም ሀገር እንደሱ ያለ አውሮፕላን ከቶ እንዴት ሊኖረኝ ይችላል ብሎ በሚቀናበት $2.4 ቢሊዮን ለስሪቱ የሚያወጣ በራሪ ክንፍ ጋቢና የሌለው ጭራ የሌለው ቅርጹ እንዲህ ተብሎ የማይቀመጥ እንደው ባጭሩ የሌሊት ወፍ የመሰለ B2 የተባለ ቦምብ ጣይ መጋዘን አይደለም። አንድ 6ቱን አከታትሎ ጥሎም ዳንኤል የሰማነው ዜና ይገርማል። DIA የዩናይትድ ስቴትስ አሜሪካ ዲፌንስ ኢንተሊጀንስ ኤጀንሲ የመከላከያ ስለላ ኤጀንሲ የፔንታጎን የስለላ ቀኝ እጅ ማለት ነው ያደረግነው ድብደባ የፎርዶን ቁልፉን ጠቅላላ ዋንኛ ስራውን ራሱን አላገኘነውም፣ አላወደምነውም። ስለዚህ ኢራንን 1 ወይም 2 ወር ያዘገያት ካልሆነ በስተቀር ፎርዶ አለ የሚል ግምገማ ማድረጉን የሚገልጽ ነው። ዳኒ ትልቁ ዳቦ ሊጥ ሆነ። ይህን ዜና ፕሬዚደንት ዶናልድ ትራምፕ ቃል በቃል ለምነግርህ ቶታሊ ኦብሊተሬትድ ያሉት እልም አርጎን ያወደመው ማለት ነው። ኖ አይደለም የሚል ነው። ዳኒ ዓለም አሜሪካ ያን የሚያክል ትልቅ ጀት ለዛውም ብሎክባስተር ቦምብን ጭኖ ከአሜሪካ ተነስቶ ኢራን ድረስ ሄዶ ያደረገው ድብደባ ከንቱ ልፋት ነበር ማለት ነው። ዓለም አዎ ከንቱ ልፋት። ዲቴሉን ለመስማት ሞክሬያለሁ። ፎርዶ አንደኛ መሬት ጠለቅ ነው። ኢራን 100 ሜትር አጥልቃ ነው የሰራቸው። ገብቷል። ከበላዩ እንደው ግምት ላይ ነው ጥሩ አይደለም። በሚሊዮን ቶን የሚቆጠር የድንጋይ ንብርብር አለው ማለት ነው። ዋሻ ለዋሻ ነው የምትገባው። ስለዚህ አሁን ሲነገረን የቆየው ይሄ ምሽግ ሰርሳሪው 61 ሜትር ሰርስሮ ከገባ በኋላ ነው የሚፈነዳው። ከዛ በኋላ ደግሞ በሱ ላይ እንደገና ሌላኛው ሲጫን እንደዚህ ያደርጋል። ቢያንስ እኔ ፎክስ ኒውስ ላይ ያየሁት ይሄንን ነው ለአድማጮች የዘገብኩት። አሁን ግን የፔንታጎን የስለላ ክንድ የሆነው ዲፌንስ ኢንተሊጀንስ ኤጀንሲ ያለው የላይኛው ክፍል ነው የተመታው። የታችኛው ክፍል የፎርዶ አንደርግራውንድ አለው። ልብ አድርግ። ራሱ የፎርዶን የላይኛውን ክፍል ለማግኘት 100 ሜትር መግባት አለብህ። 100 ሜትር ጠልቀህ የምታገኘው የላይኛውን ክፍል ነው። ከላይኛው ክፍል ከሚባለው ደግሞ ሰርገኖ አንደርግራውንድ አለው። እና ይሄንን ያሉት አዎ ላዩ ላይ በላይኛው ክፍል ያለው የኤሌክትሪኩ የመሳሰሉ ጠቃሚ ክፍሎች አሉት አለች ስታብራራ። ነገር ግን ዋንኛው የአንድ የኢራን የኒውክሌር ማብለያ ዋናው የምትዘምትበት ዓላማ በዚህ ሰዓት የሆኑት ሁለቱ ሴንትሪፊዩጅስ ሃይሊ ኢንሪችድ ዩራኒየም ይላል። ሴንትሪፊዩጅ ራሷን የምታመርታቸው ኢራን እነዚህ ናቸው ማብላያዎቹ። ዩራኒየሙን ማበልጸግ የምንለውን ነገር ማፍላት በለው
እኛ ቴክኒካል አናውቀው። ይሄን ስራ የሚሰሩ ሴንትሪፊዩጅ ናቸው። በጣም እርግጠኛ ነኝ በብዙ ሺህ የሚቆጠሩ ናቸው። ምክንያቱም የናታንዝ 15000 መሆኑን እናውቃለን። ይልቅ የናታንዝ 15000 ሴንትሪፊዩጅ ራሳቸው አገልግሎት በማይሰጡበት ሁኔታ ሆነው የተመቱት ብለዋል። ዓለም አቀፉ የአቶሚክ ኃይል ኤነርጂ የእስራኤል ጀቶች የመቱት ማለት ነው። ፎርዶ ግን በአሜሪካ በዚህ ቦምብ ነው የተመታው፣ በ6 ቦምቦች እና እነዚህ ሴንትሪፊዩጅ ፎርዶ ላይ ፕሮባብሊ ከ15000 በላይ ሊሆኑ ይችላሉ። እንደገና ውስጡ ምን አለ ማለት ነው ዳኒ? እነዚህ እንትኖች ውስጥ ሴንትሪፊዩጆች ውስጥ ሃይሊ ኢንሪችድ ዩራኒየም ይላል። ዋናው ለአቶሚክ ቦምብ መስሪያነት የሚያገለግል ማለት ነው። በጣም የበለጸገ ዩራኒየም ለምሳሌ 60% እስካሁን ስታደርገው እንደቆየች ከዚህ ቀደምም እስከ 83% ከዚህ ከፎርዶ በልጽጎ የወጣ ዩራኒየም ነበራት። ስለዚህ ኦልሞስት 90% ማለት ለአቶሚክ ቦምብ መስሪያነት የተሰራ ማለት ነው። እነዚህ ካሏት በቀጥታ ወደ ቦምብ ስራ ነው የምትገባው። እነሱን አልነካቸውም። ሴንትሪፊዩጁንና ውስጣቸው ያለውን ሃይሊ በጣም የበለጸገ ዩራኒየም ብሎ ይሄን አሴስመንት የአሜሪካ የዲፌንስ ኢንተለጀንስ ኤጀንሲ ያቀርባል ማለት ነው። ለማንም ያቀርባል? ለፔንታጎን ነው። አሁን ምንድነው መሰለ እንትሯ የምትናገረው የዋይት ሃውስ ቃል አቀባይ ሌቪት ይሄን ጉዳይ በተመለከተ አስተያየት ሰጥታለች። ዶናልድ ትራምፕም መከላከያ ሚኒስትሩም ይሄንን ቃል የተጠቀሙት ኦብሊተሬትድ የሚለውን የተጠቀሙት ዱቄት አመድ አድርጎታል እንደማለት ነው። እሷ በሰጠችው መግለጫ ምን አለች? ይሄ ሆን ተብሎ ፕሬዚደንቱ ያከናወኑትን ጀብዱ ለማሳነስና ለማንኳሰስ ሲባል እንደዚህም ደግሞ ህይወቱን አደጋ ላይ ጥሎ በስራውን በብቃት የተወጣውን ፓይለት የግዳጅ አወጣጡን ለማኮሰስ በዋነኛነት የዶናልድ ትራምፕን ለማሳፈር ትልቁ አቺቭመንታቸውን አኮስሶ ለማቅረብ የተደረገ ሴራ ነው። ምክንያቱም ይሄ ቶፕ ኢንተለጀንስ ነው አለች። በዚህ በፎርዶ ላይ የተደረገው ጥቃት ውጤቱ ምንድነው የሚለው ቶፕ ማታወጣው ማትናገረው ከፍተኛ ሚስጥር ነው። ስለዚህ ይሄን ከፍተኛ ሚስጥር ከፔንታጎን አሾልኮ ለእንትና ማለት ለሴኔት የሰጠው ማን ነው? ውስጡ ፖለቲካ አለው። ዶናልድ ትራምፕን ለማሳነስና ለማንኳሰስ ሲባል የተደረገ አንድ ማይረባ በዚህ በዲፌንስ ኢንተለጀንስ ኤጀንሲ ውስጥ ያለ ሰው አሳልፎ የሰጠው የፖለቲካ ዓላማ ያለው ዶናልድ ትራምፕን ለማሳነስ የተደረገ ነው ብላለች እንጂ እሳቸው ፕሬዚደንቱ እንዳሉት ሙሉ በሙሉ እንቸክ አድርጎ አውድሞታል ማለት ነው። አሁን ዝግቡ ምንድነው መሰለህ ዳኒ? ይህ መሳሪያ በሙከራ ደረጃ ብቻ ነው የሚታወቀው። በተግባር ውሎ ወይም ተፈትኖ አያውቅም። ቅዳሜ ሌሊት ነው እሑድ ሌሊት መሰለኝ ቅዳሜ ሌሊት ለእሑድ አጥቢያ ጥቅም ላይ ሲውል በታሪክ ለመጀመሪያ ጊዜ ነው። 13000 ኪሎ ግራም የሚከብደው ብሎክባስተር እና በሚያሳዝን ሁኔታ አንድ ብቻ አይደለም በስድስቱንም ጥለው የኢራን ፎርዶ የዩራኒየም ማበልጸጊያ ማዕከል የላይኛው ክፍሉ በሰከንደሪ ደረጃ የሚቆጠሩት ታች የሚከናወን ዋነኛው ስራ እንዲሰራ የኃይል የእንደ ኤሌክትሪክ ምናምን የመሳሰሉ ነገሮች ካሉ በስተቀር ዋናው ሴንትሪፊዩጆች የሚገኙበትና እንደዚህም ደግሞ የበለጸገ በጣም የበለጸገ ዩራኒየም የሚገኝበት አንደርግራውንዱ ኢንታክት ነው እንዳለ ነው። ስለዚህ ይሄንን ምንድነው ተመልሶ ጥቅሙን ለማዋል የአንድ የሁለት ወር ስራ ነው እንጂ ኢራን ፎርዶ ያለውን ትኗን አላጣችም የሚል ዜና ነው ዳኒ። ዓለም ዩክሬን እንኳን ራሽያ ላይ ስፔክታኩላር የሆነ ጥቃት መፈጸም ችላለችና እንዴት አሜሪካን የዓለማችን ልዕለ ኃያል ሀገር ሆና ይህንን ጥቃት ለመፈጸም ተሳናት? ወይስ ደግሞ አሜሪካ ይህንን ጥቃት መፈጸም ተስኗት ሳይሆን ጦርነቱን ሆን ብላ ለማስቆም የወሰደችው ከባድ እርምጃ የሚመስል ግን ቀላል የሆነ ጥቃት ነው ወይ?
አሜሪካ ያንን እርምጃ ዶናልድ ትራምፕ ሲወስዱ ብዙ ነገር ነው የወሰኑት። በዛ መንገድ አሜሪካ ጣልቃ መግባቷ ሌሎች አካሎችንም ሊያከር ይችላል ብለን አውርተናል ከዚህ በፊት እነ ራሽያንም ሆነ እነ ቻይናን የመሳሰሉትን ማለት ነው። ስለዚህ ዋናው በራሽያ በኩል በዋነኛነት እንደ ፖሊሲ ሲራመድ የነበረው እስራኤል ዓርብ ዕለት የጀመረችውን ጥቃት በመቃወም አሜሪካ ደግሞ እዚህ ውስጥ እንዳትገባ እና እሷ ከገባች ግን ነገሮች ከቁጥጥር ውጭ ሊወጡ እንደሚችሉ በማስጠንቀቅ ላይ የተመሰረተ ዘመቻ ነበር ሲካሄድ የነበረው። አሁን ዶናልድ ትራምፕ ይህን ጥሰው ያንን እርምጃ ሲወስዱ በዚህ ምክንያት የሚመጣ ነገር ከነበረም መጥቷል ማለት ነው። እንደዚህ አይነት ከባድ ውሳኔ ወስደ ስታበቃ እና 6 ያንን የሚያክል የተወራለት ቦምብ ጥለህ በኋላ ላይ ኢንቴሊጀንስ ትንተናው ውጤት አልተነካም። ዋንኛው የዩራኒየም ማበልጸጊያውና የበለጸገው ዩራኒየም አልተነካም እና ኢራንን ከ1 እስከ 2 ወር ብቻ ወደኋላ ጎተታት እንጂ ሌላ ምንም የሆነ ነገር የለም የሚል ነገር ስትሰማ ብዙ ነገር ነው የሚያሳስበ። ራሱ የመሳሪያው የብቃት ደረጃም ቲዮሬቲካሊ አሁን የገለጽናቸው ነገሮች አልነበሩም። እንዲህ ነው እየተባሉ እነዚህ በሙሉ ኤክስፔሪመንታል ነበሩ አይደለም እና በተግባር ተፈትኖ ታየ። ማቄል ተቄል ፋሪስ ይባላል። ተመዘግ ቀለም ተገኘ እንደማለት ነው። እንትኑ ቦምቡ እንደዝና ሆኖ አልተገኘም። ስለዚህ አሁን የሚደረገው ነገር ምንድነው? የማውደም ኃይሉ ያወደመው የላይኛውን ክፍል ነው። ከወጭም አንጻር ከብዙ ነገሮች አንጻር ስታየው ምናልባት ይህንን ስራ ከዚህ በቀለሉ ቦምቦች ግን በተለየ አጠቃቀም የተሻለ አድርጎ መስራት ይቻል ይሆናል። እዚህ ላይ አሁን ብዙ አይነት ሚሊተሪ አናሊሲስ የሚደረግበት ነው እና የመሳሪያውን ዝናና የቦምቡን ዝናና እንደዚሁም የቢ2ቶችንም ዝና አብሮ እንትን የሚለው ነው። ምክንያቱም ለምሳሌ ብዙ ጥያቄዎች ሊነሱ ይችላሉ። የተጣለበት አንግል ልክ ነው ወይ? እንዴት ነበር መጣል? ኤክስፐርቶች ቢመጡ ማለት ነው። ለምሳሌ እኔ ፎክስ ኒውስ ላይ ያየሁት ስላች ነው የሚተኮሰው ነው እየሰማሁት። አሁን ግን ፎርዶ የሳተላይት ተብሎ የሚታየው ከላይ እንትን ብሎ ነው የሚታየው። ብዙ አይነት ጥያቄዎች ሊኖሩ ይችላሉ። አጣጣሉ ነው ወይ? ለምሳሌ እኔ አንድ ምስክረኛው ፎክስ ኒውስ ላይ የጠየቀው ኤክስፐርቱ ሲያሳይ የድሮ ሚሊትሪ የነበረ ነው። ነገር ግን ልብ አድርገው እሱን የሚናገረው የራሱን ግንብት ነው ማለት ነው። ቦምቡ ተጥሎ ያቅም በተግባር ምንድን ያለም የመጀመሪያው ገብቶ ሰርስሮ ይፈነዳል አይደል? አሁን በዛው ቀዳዳ ሌላውን ትልካለህ አለ። ስትልክ 60 ሜትር ድረስ እሱ የቆፈረው ውስጥ የሚገባው አየህ። ከዛ በኋላ የሚያገኘውን መሬት እንደገና እሱ ደግሞ ሌላ 61 ሜትር ስለሚቆፍረው 2 ቦምቦች እንኳ 120 ሜትር በዚህ መንገድ ፍንዳታ ማድረስ ትችላለህ። እንግዲህ ደጋግመህ ትለዋለህ ማለት ነው። ስለዚህ አሁን ግን የሰማነው ቶታሊ አንደርግራውንዱ አልተደረሰበትም በቦምቡ ዳኒ፣ በእውነት እንደዛ የሚል ነው። ስለዚህ ፊያስኮ ነው። ምክንያቱም ከተነገረለት ነገር አንድ ጭብጥ አመድ ነው የምታነሳው የተባለው። ልክ እስራኤል ለምሳሌ ኦሲራክ የሚባለውን በ80ዎቹ ውስጥ ይመስለኛል የኢራቅን የኒውክሌር ማብለያ 7 የጦር ጀቶች ይመስሉኛል ይሉት ጠቅላላ የቆዩት 1 ደቂቃ ነው። ከ1 ደቂቃ ድብደባ በኋላ የእስራኤል የጦር ጀቶች ከኢራቅ ሰማይ ላይ ከጠፉ በኋላ ሳዳም ሁሴን ቦታውን ሊያዩ መጡ። ያ እኛ በልማድ የውሃጋን የምንለው አለ አይደለም? የውሃጋን ይሄ በየቦታው ኢትዮጵያ ውስጥ አላለም። የውሃጋን የምንለው እንደዚህ ግማሽ ክብ ቅርጽ ያለው በዛ መንገድ የተሰራ ግን እጅግ የደደረ ቦታ ላይ ሲደርሱ ስለ እውነት ለምነግርህ 1 ማንኪያ አመድ ነው ያገኙት። ምንም ትሬስ የለም። በቃ ዶግ አመድ ሆነ እና ይሄኛው ግን ፎርዶ ላይ ያልሆነም ማለት ዶናልድ ትራምፕ ባላጠናቀቁት ጦርነት ተኩስ አቁምም የእሳቸው ናቸው እንትን ያሉት። ስለዚህ ቢያንስ ፎርዶ አልወደመም። ኢራን የኒውክሌር
ማብላላት አቅሟ አሁንም አለ። ዋናው ፎርዶ አለ። የደረሰበት ጉዳት በዚህ ደረጃ ነው ያለው። 1 ወር 2 ወር ወደ ኋላ ያዘግያታል እንጂ የሚል ነው። በሌላ በኩል ግን ባለፈው ዘገባችን 60% የበለጸገው 400 ኪሎ ግራም ዩራኒየም የትገባ የሚል ጥያቄ አንስተናል እና ይሄ ጥያቄ አሁንም ድረስ በዓለም አቀፉ አቶሚክ ኤጀንሲ ኃይል እየተነሳ ነው። ስለዚህ አሁን የዓለም አቀፉ አቶሚክ ኤጀንሲ ኃይል ዛሬ የሆነው ተመክቶታል። ተኩስ ማቆሙን ተከትሎ ወደ ኢራን ኤክስፐርቶቹ መላክ ይፈልጋል እና ኤክስፐርቶቹ ከገቡ በኋላ ጥያቄዎቻቸው የታለ የወሬት ያስቀመጣችሁት ብሎ መጠየቅና ማወቅን ያካትታል። እንግዲህ እንደዚህ የኤክስፐርቶች ቡድን ወይም ኢንስፔክተርስ ለመግባት የኢራን ፍቃድ ያስፈልጋቸዋል። ስለዚህ እስካሁን ድረስ ለኢራን ይሄ አልቀረበላትም። ነገ ወይ ከነገ ወዲያ ሊያቀርቡ ይችላሉ። የኢራን ምላሽ እንሰማለን። አለበለዚያ ግን እኛ ያየነው አሉ የዓለም አቀፍ አቶሚክ ኤጀንሲ ኃይል ዲሬክተር፣ እኛ ለመጨረሻ ጊዜ ያየነው ሰኔ 3 ቀን ነበራሉ በኢትዮጵያ። እስራኤል ጥቃት የጀመረችው ዓርብ ዕለት ሰኔ 6 ነው። ከዛ ከጥቃቱ መጀመር 3 ቀን በፊት አይተነዋል። ከዛ በኋላ ግን የሪልየት እንደገባ አናውቅም አሉ። አሁን ይሄ ጥያቄ ለቤንያሚን ኔታንያሁ ቀረበላቸው። ሲቀርብላቸው ምንድን ያሉት? በዚህ 60% በበለጸገው የዩራኒየም ጉዳይ እኛ ኢንተረስቲንግ ኢንተል አለናል። ማለት የትና እንዴት እንደሆነ በምን ሁኔታ ላይ እንደሚገኝ ጥሩ መረጃ አለ፣ ግን ይሄን እንደነግራችሁ አጥብቁም ታውቃላችሁ አይደል አሉ። ስለዚህ እስራኤል ታውቃለች። እስራኤል በሱ ላይ መረጃ አለን። የት ነው የሄደው እንዴት ነው የሄደው የሚለው ላይ አለን፣ ልንገልጽላችሁ ግን አንችልም ብለዋል። አይ ቲንክ ባለፈው ያቀረብነው ጥያቄ ይሄ ነበርና መልሱ ይመስለኛል ዳንኤል። ዓለም የመጨረሻ ጥያቄ አሁን ላይ ኢራንና እስራኤል በምን ሁኔታ ላይ ይገኛሉ የሚለውን ብታብራራለን። ተኩስ አቁም ከተደረገ በኋላ ቴህራንም ተኩስ አቁም ካወጀች በኋላ እስራኤልም ካወጀች በኋላ እስራኤል የምትለው 2 ሚሳኤሎች ከኢራን ተተኮሱ። ማለት ኢራን ያው ተኩስ አቁሙን እንደምታከብር ከገለጸች በኋላ ማለት ነው። ስለዚህ ለዚህ ምላሽ ደግሞ እስራኤል ሳተላይት ራዳር ጣቢያ ሰሜን ኢራን ውስጥ ራዳር ጣቢያ ያወደመች መሰለኝ አሁን ዜናው ላይ በቀል ማለት ነው። ምንድነው እስራኤል ያለችው? እያንዳንዱ ለሚጣስ ስምምነት ተጥሶ ለሚወሰድ ማንኛውም እርምጃ የባሰና የከፋ አጽፌታ ነው የምሰጠው ብላለች። እና ይሄ ዶናልድ ትራምፕን በጣም አናደዳቸውና ሁለቱንም የገሰጹት፣ በተለይ እስራኤልን የገሰጹት እና የተተኮሰው ሚሳኤል ሰው የሌለበት ቦታ ላይ ነው የወደቀው። በሰው ላይም ያደረሰው ነገር የለም። እሱም ምክንያት አድርገሽን እንደዚህ የከበደ ድብደባ ልታደርጊ አይገባም በማለት እስራኤልን ክፉኛ ወቅሰዋል። እና ይሄ የተኩስ አቁም መከበር አለበት በማለት በአጽንኦት የተናገሩት። እንደ ይመስለኝ ከዚህ በኋላ የተኩስ አቁሙ የሚጣስ አይመስለኝም። ይሁንና ይህ የዲፌንስ ኢንቴሊጀንስ ኤጀንሲው አሴስመንት ይፋ ከሆነ ግን ሪሊ ለእስራኤልም ጥሩ ዜና አይሆንም። ይሄን ያህል 12 ቀናት የተካሄደው ጦርነት ዓላማ ኢራንን የኒውክሌር ማብለያ አቅም ማሳጣት ነው እና ከእጇ ላይ የበለጸጉ ዩራኒየሞችን ማውጣት ነው። ከዚህ ረገድ አንዱ እሳቸው የእስራኤል ጠቅላይ ሚኒስትር ኔታንያሁ በሱ ላይ እኛ መረጃ አለን፣ የስለላ መረጃ አለን፣ ልንገልጽላችሁ ግን አንችልም ከማለታቸው በስተቀረ ቢያንስ እሱን በይፋ በሚታይ መልኩ ኢራን ለማንም አላስረከበችም። እንደገና ፎርዶ ያለው የኒውክሌር ማብላያዋ እና ኦልሬዲ በሱ በከፍተኛ ደረጃ የበለጸገ ዩራኒየም አለ የሚል ድምዳሜ ላይ ነው የደረሰው እና ስለዚህ ለ6 ሜትር ቁመትና ያለውና 61 ሜትር ሰርሳሪ የሆነው ብሎክባስተር GBU ተብሎ ነው የሚጠራው የአሜሪካ የቦምቦች ሁሉ ቦምብ እኔ በበኩሌ ሐዘን ነው የሚሰማኝ። ምክንያቱም ዝናው ወደቀ እና ፈረንጅ ምን ይላል? there is no second chance for a first impression ይላል።
መጀመሪያ ያልመሰጥከውን ሌላ ጊዜ መስጧችንም ማለት ነው። መጀመሪያ is important። ስለዚህ የመጀመሪያ ግዳጁ ነው። ይሄ ቦምብ ከተሰራ የመጀመሪያ ግዳጁ ነው። በታላቅ ፋንፌር ዓለም ጊዜው ብሎ እየጠበቀ ያው በቅዳሜ ሌሊት ደበደቡ ማለት ነው። ዶናልድ ትራምፕ ቶታሊ ኦብሊተሬትድ ረጅም ብሎ ወድሟል ብለው ከተናገሩ በኋላ የፔንታጎን የስለላ ክንድ የሆነው ዲአይኤ የለም ጌታዬ ዋናውን ኮሩን የኒውክሌር ማብለያውን እምብርት የሆነው አንደርግራውንዱ አልተነካም። ከላይ ያሉት የኤሌክትሪክ የመሳሰሉ ያለው ክፍል ነው የተመታው። ስለዚህ ከአንድ ወር ቢገፋ 2 ወር አዘግይተናት ይሆናል ኢራንን እንጂ ኒውክሌር ማብለያቸው በእጃቸው ነው ያለው በማለት ይህን አስተያየት ሰጥቶባቸዋል። እና በእውነት ለዚህ ግዙፍ ቦምብ የመጀመሪያ የባህር እንትኑ ምንድነው መታየው ውጤት የሚያሳፍረው ነው ተገኝቷል።